ሰላም ጤና ይስጥልኝ የክላሲክ ወንድ ቤተሰቡ ዛሬ ይዤላችሁ የመጣሁት የራሴን የህይወት ተሞክሮና እንዴት ራሴን እንዳሻሽልና ለራሴ ያለኝ አመለካከት አሪፍ እንዲሆን ያደረኩበት ነጥቦችን ይዤላችሁ መጥቻለሁ። ዛሬ የምንነጋገረው ስለ ተራ የፊት መታጠብ ወይም ስለ ልብስ ምርጫ ብቻ አይደለም። ዛሬ የምንነጋገረው ማንነታችሁን ስለሚቀይር በራሳችሁ መተማመን ወደ ላቀ ደረጃ ስለሚያደርስና በዙሪያችሁ ያሉ ሰዎች ለእናንተ ያላቸው ግምት ስለሚቀይር ቶታል ላይፍ ትራንስፎርሜሽን ነው። እኔን እንዴት እንደቀየረኝ እኔ ላይ ተግብሬው እንዴት እንደሰራልኝና በራስ መተማመኔ እንዴት ከፍ እንዳለ በዚህ ቪዲዮ ማብራራላችሁ ይሆናል። ብዙዎቻችሁ መልክ ተፈጥሮ ነው ምን ያደርጋል ልትሉ ትችላላችሁ። ግን እውነታው ይህ አይደለም። 99 የሚሆኑ ማራኪ የሚመጣው ራስን ከመንከባከብና ከስነ ልቦና ጥንካሬ ነው። በዚህ ቪዲዮ ውስጥ ከጤንነት ጀምሮ እስከ ውጫዊ አለባበስ ከንግግር ችሎታ እስከ ማህበራዊ ግንኙነት ድረስ ያለውን ሚስጥር ደረጃ በደረጃ እምንፈታው ይሆናል። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። አንደኛውና ዋነኛው ኢንሳይድ አውት ማስተካከል ነው። ፊት ላይ የምትቀባው ውድ ክሬም ውስጣዊ ጤንነት ካልተስተካከለ ዋጋ የለውም። የመጀመሪያው እኔ የምመክርህና ለእኔ ከሰራልኝ ዋነኛው ነገር በቀን ውሃ መጠጣት ነው። በቀን 3 ሊትር ውሃ መጠጣት ግዴታ ነው። ውሃ ለቆዳ ብሩህነት ብቻ ሳይሆን ለጭንቅላት ንቃትና ለጡንቻ ጥንካሬ መሰረት ነው። በሁለተኛውና ዋነኛው የምግብ ምርጫ ነው። ስኳር እና የታሸጉ ምግቦች የቆዳ ጠላቶችህ ናቸው። በምትኩ በፕሮቲን የበለጸጉ እንደ እንቁላል፣ ስጋና ጥራጥሬዎች ላይ አተኩር። በሶስተኛው እንቅልፍ ነው። እንቅልፍ ስታንቀላፋ ሰውነት ግሮዝ ሆርሞን ያመነጫል። ይህ ሆርሞን ነው ፊትን የሚያድሰው። በቀን 8 ሰዓት ካልተኛ ያህል ብትለፋ ለውጥ አታይም። የቱንም ያህል ብትለፋ ለውጥ አታይም። በሁለተኛ አሁን ደግሞ ዋነኛውን የምናየው ነገር ማራኪነት መገለጫ ወይም አለባበስ ነው። ብዙ ገንዘብ ስላወጣ ቆንጆ ትመስላለህ ማለት አይደለም። ሚስጥሩ ያለው ፊትና ከለር ላይ ነው። ፊት ስላችሁ ደግሞ ኖርማል ቆዳ ፊታችሁ ሳይሆን አለባበስ አውትፊታችሁ ማለት ፈልጌ ነው። የመጀመሪያው ነጥብ አብዛኛውን ጊዜ በጣም የሚሄደው ልብስ ኦልድ መኒ ነው። ይህ የአለባበስ ዘይቤ በአሁኑ ሰዓት ዓለምን እያሸነፈ ነው። ትርጉሙም ሳይጮህ መታየት ነው። እንደ ጥቁር፣ ነጭ፣ ቡኒ፣ ሰማያዊ ያሉ ቀለሞችን ሁልጊዜ ግርማ ሞገስ ይሰጠዋል። ሁለተኛ ቦርሳ ያለባቸው ወይም በጣም ሰፊ የሆኑ ልብሶች ተርካካ እንድትመስል ያደርገዋል። ልክህን መልበስ ተለማመድ። በሶስተኛ ደረጃ አንድ ሰው መጀመሪያ የሚያየው ጫማህን ነው። ስለዚህ ጫማ ንጹህ ካልሆነ ሙሉ አለባበስ ዋጋ ያጣል። ወንድሜ ይህንን ነገር ካስተካከል ሁሉም ሰው ወደ አንተ ይዞራል። አንተን አለማየት ከባድ ይሆናል። በቀጣይ የምናየው ደግሞ ራስን መንከባከብ ነው። ይገባኛል፣ ብዙ ወንዶች ራሳቸውን ስለተንከባከቡ ይህ ሴት ነው እንደ ሴት ይቁላላል መባላችሁ አይቀርም። ግን ይሄ ፈጽሞ ስህተት ነው። መጀመሪያ ያለባችሁ ነገር ወንድ ልጅ ራሱን ተንከባከበ ማለት ሴት መሰለ ማለት አይደለም። ይልቁንም ለራስ ክብር አለው ማለት ነው። መጀመሪያው ነጥብ ጠዋትና ማታ ፊትን በሳሙና መታጠብ፣ በመቀጠል ማስቸራይዝ መቀባት መሰረታዊ ነው። በሁለተኛ ደረጃ ለፊት ቅርጽ የሚስማማ የፀጉር ስታይል መምረጥ ግማሹን ለውጥ ያመጣል። ፂምህን ስትላጭ ወይም ስታሳድግ ሁልጊዜ መስመሩን የተስተካከለ መሆኑን አረጋግጥ። በሶስተኛ ደግሞ ጥሩ መዓዛ ያለው ሁልጊዜ ተመራጭ ነው። ገላህ መታጠብ ብቻ ሳይሆን ለሰውነት የሚስማማ ሽቶ መጠቀምን የዘወትር ልምድህ አድርገው። እነዚህን ካደረግ መጀመሪያ ራስ ላይ ለውጥ ታያለህ። ለራስህ ያለህ አስተሳሰብ ከፍ ያለና ግርማ ሞገስ ያለው ይሆናል። በመጨረሻም ትልቁ ለውጥ የሚመጣው ከአእምሮ ነው። በራስ መተማመን የሌለው ሰው የቱንም ያህል ቢያምር ማራኪ ሊሆን አይችልም። ትከሻህን ቀና አድርገህ ሂድ። የሰዎችን አይን እያየ ተናገር። እናም ሁልጊዜ ራስህን ለማሻሻል ዝግጁ ሁን። ዛሬ የተነጋገርንባቸውን ነጥቦች በአንድ ጀንበር ላይቀየሩ ይችላሉ። ግን በየቀኑ 1% እንኳን ብታሻሽል ከጥቂት ወራት በኋላ ሌላ ሰው ሆነ ትገኛለህ። ግን ደግሞ ወንድሜ ሌላ ሰው እኔን ያልመከረኝን እኔ ግን አንተን ልመክህ የምችለው አንድ ነጥብ አለ። 99 ወንዶች የማይሰሩት ግን አንተን ህይወትን በአንድ ጀንበር የሚቀይር አንድ ሚስጥር ልንገራችሁ። ብዙዎቻችሁ ጠዋት ስትነሱ ግራ ተጋብታችሁ የሚለበስ ጠፍቶባችሁና ተሻክላችሁ ነው የምትወጡት። ይህ ደግሞ ቀኑን ሙሉ በራስ መተማመናችሁ እንዲቀንስ ያደርጋል። እውነተኛው ግሎ አፕ የሚጀምረው ከመተኛታችሁ 20 ደቂቃ በፊት ነው። እንዴት ብላችሁ ልትጠይቁ ትችላላችሁ። የመጀመሪያው
አንደኛ የልብስ ዝግጅት ነው። ነገ የምትለብሰውን ልብስ፣ ጫማና ሰዓት ማታውኑ አዘጋጅታ አስቀምጥ። ጠዋት ስትነሳ ምን ልልበስ ብለህ አትጨነቅም። ልክ እንደ አንድ ትልቅ ሰው ሃይ ቫልዩ ማን የተዘጋጀ እንድትሆን ያደርጋል። በሁለተኛ የፊት ጽዳት ነው። በቀን የዋልክበትን ቆሻሻ ታጠብ። ማታ ስትተኛ ፊትህን ታጥበህ ቆዳህ በሌሊት ራሱን ማደስ እድል ያገኛል። ጠዋት ስትነሳ ፊትህ ብሩህ ሆኖ ታገኘዋል። በሦስተኛው የነገው ዕቅድ ነው። ነገ ልታከናውናቸው የሚገቡ 3 ዋና ዋና ነገሮችን ብቻ ማስታወሻ ላይ ጻፍ። ይህ አእምሮህ በሰላም እንዲተኛና ጠዋት በዓላማ እንድትነቃ ያደርጋል። ያስታውሱ፣ ጠዋት በራስ መተማመን ኖሮ እንድትታይ ያደርግህ ማታ ያደረግከው ዝግጅት ነው። ወንድሜ ይህን ሁሉ ነገር የነገርኩ ከራሴ ተሞክሮ ነው። ብዙዎቻችን ፋይናንሻል የለንም፣ ብር ሳይኖረን ይህንን ነገር ማድረግ አንችልም ብላችሁ ልታስቡ ትችላላችሁ። ነገር ግን በፍጹም ተሳስታችኋል። ይህንን ነገር የምታደርጉት ብር ስላላችሁ ሳይሆን በራሳችሁ መተማመን ስትጀምሩ ነው። ሁሉንም ነገር እቤት ውስጥ ባላችሁ ነገር ማድረግ ትችላላችሁ፣ ምንም ሌክዠሪ ነገር ሳትጠቀሙ። ልብሳችሁንም እቤታችሁ ባላችሁ ከለር ራሳችሁ አጀስት እያደረጋችሁ መልበስ ትችላላችሁ። ሁሉንም ነገር እቤት ባላችሁ ነገር መልበስ ትችላላችሁ። ወንድሜ እኔ ቀድሜ ያላወቅኳቸውን ነገር ላሳውቅ መጥቻለሁ። እኔ ይህን ነገር ቀድሜ ባቃቸው ኖሮ ሕይወቴን አንድ ደረጃ ከፍ አደርግ ነበር ብዬ የምቆጭባቸው ነጥቦች ናቸው። ስለዚህ አንተም አሁኑኑ ተነስተህ ይህን ነገር በማድረግ ራስህን አሻሽል። ከሌሎች ወንዶች የተሻለ ሆነህ መገኘት ትችላለህ። በዛሬው በክላሲክ ቪዲዮ ይዤላችሁ የመጣሁላችሁ ይህ ነበረ። አብራችሁኝ ስለቆያችሁ እያመሰገንኩኝ ይህ ቪዲዮ ለውጥ እንደሚመጣላችሁ ተስፋ አደርጋለሁ። ሐሳባችሁ ኮሜንት ላይ አስፍሩልኝ። ለሌሎች ወንድሞቻችንም እንዲደርስ ላይክ፣ ሼር አድርጉት። በሚቀጥለው ቪዲዮ እስክንገናኝ መልካም ሳምንት።